ወንድሜ ዛሬ እጅግ በጣም አምሮብሃል። አይ ኧረ ተው እንጂ ትንሽ ላሽህ ፈልጌ ነበር ወንድሜ። ትልቅ ጡንቻ ነው ያለ። አይ በፍጹም አይሆንም። ቤትህን ላጽዳው። በዱንያ ላይ ቤትህ ጀነት ይሆንልሃል። እርግጠኛ ነኝ ይሆንልሃል። አይ በፍጹም አይሆንም። አይ ኧረ እኔ ራሴ በኋላ እሰራዋለሁ። ምን አስቀምጥ እሱን። አትጥረግ፣ አትስራ፣ አትጠብ ወይም ጣራውን አትጠግን። ከዚህ ቦታ ጥፋ። አታስብ ወንድሜ፣ ሙስሊሞች መረዳዳት አለባቸው። አሃ አሁን ምን እያሰብክ እንደሆነ ገባኝ። ይታየኛል ጭንቅላትህን፣ አእምሮህን፣ ውስጣዊ ህዋስህን ውስጥ የሚመላለሰውን። አዎ ፊትህ መስጊድ ውስጥ እንዳለ ባዶ የሰደቃ ሳጥን ሆኗል። ይህንንማ አልገዛም። ተው እንጂ ወንድሜ፣ 100 ብር ብቻ ነው የምፈልገው። ኧረ እባክህ አንተ ምርጡ ሙስሊም አይደለህ እንዴ? ተው እንጂ አንተ ሀብታምና ቆንጆ ነህ። ለአንተ ምንም ማለት አይደለም አይደል? ኮምፒውተርህ ፊት ለፊት ትቀመጥና ከዛ አብራ ከዳብራ ገንዘብ ላንተ ይመጣልሃል አይደል ወንድሜ? ምላስህን ብትጠብቅ ይሻልሃል ፑንኪ። አብረክዳብራ አይደለም፣ በፍጹም አልነበረም። እንዳንተ ስራ አጥ ሰው እኔ ደሞዝ የማገኘው ለትጋቴና በስራዬ ላሳየሁት ቁርጠኝነት። እንዳንተ በጣም ስራ አጥ ከመሆን የተነሳ የኔን ገንዘብ ትለምናለህ? ስራ ያዝ ፑንኪ። እና እንደዚህ ነው ማለት ነው? ይሄ ይፈጠራል ብዬ አስቤ አላውቅም ነበር። አንተ ይህንን መንገድ እንድጠቀም አደረከኝ ወንድሜ። ከዚህ የተሻለ መንገድ ከሌለ ምን እያደረክ ነው? እንግዲያው መጠቀም አለብኝ ፑንኪ። ብዙ አትቅረብ። ሌላውን መንገድ እባክህ ወንድሜ፣ እባክህ ወንድሜ። አንተ ልቀቀኝ አልቃሻ ህፃን። እባክህ ወንድሜ ግዛልኝ አዲስ ጫማ። እባክህ ግዛልኝ አዲስ ጫማ። ያለ አዲስ ጫማ መኖር አልችልም። እባክህ ወንድሜ። አይሁንም፣ ልቀቀኝ። ኧረ እጅህን ተጠንቀቅ። ረሱል ሰለላሁ ዐለይሂ ወሰለምን መከተል ትፈልጋለህ አይደል? የኔን ችግር ማቅለል ትፈልጋለህ አይደል ወንድሜ? ይህ እኮ የረሱል ሰለላሁ ዐለይሂ ወሰለም መንገድ ነው። ይህ እኮ የረሱል ሰለላሁ ዐለይሂ ወሰለም ቃል ነው። ታውቃለህ ረሱልላህ፣ እባክህ ወንድሜ ትንሽ ገንዘብ አበድረኝ። እሺ በቃ እሺ። ሱሪን መሳብ አቁም ፑንኪ። የገንዘብ ቦርሴን ላምጣ። ቆይ እሺ በተጠንቀቅ ካፒቴን። ይህማ ከዕዳ ሰብሳቢም በላይ ነው ወንድሜ። ቃል ግባልኝ በሚቀጥለው ወር እንደምትመልስልኝ። በሚቀጥለው ወር። እሺ እውነትም አንተ ምርጡ ሙስሊም ነህ። አሰላሙ አለይኩም ወንድሜ። ዋው እንደ ንብ በስራ ተወጥረሃል ወንድሜ። ይሄ ልጅ ወይ ጉድ! እያስመሰለ ነው ወይስ ምን? 100 ብር ፈለግ? ፕሮግራሚንግ፣ እሱ ላይ ምን እየሰራህ ነው ወንድሜ? ምን አይነት አሰልቺ ጨዋታ ነው? 100 መንገዶች 100 ብር ለማግኘት። ሆን ብዬ ብሩን ባቆየውም አሁንም ገንዘቡን ያስታውሳል። ለ3 ወራት መጠበቅ ነበረ። ምናልባት 2 ዓመት ብቆይ፣ ምክንያቱም ብልህ ሰው ከዚህ ይልቅ ከመመለሴ በፊት 3 ዓመት መጠበቅ ነበረ። ለራስህ እያወራህ ነው ወይስ ምንድን ነው? ይሄ ሁሉ ዝምታ ምንድን ነው? የቀልድ መጽሐፍ ውስጥ ነን እንዴ? አዎ እንግዲህ እኔ ታውቃለህ ወንድሜ። አዎ እኔ ረሳሁ። ማውራት ይበቃል። በጣም ይቅርታ፣ ገንዘብ የለኝም ወንድሜ። ቤተሰቤ ችግር ላይ ነው። ዋው እንደዚህ ማለትህን ማመን አልችልም። በፍጹም አላምንህም። ምንድን ነው ይሄ? ይሄ ምንድን ነው? አዲስ ስልክ?
እሺ ይሄኛውስ? ይሄኛውስ? ይሄኛው አዲስ ጫማ። አዎ ይሄኛው አለ፣ ይሄኛውም አለ። ገንዘቡን ከየት አመጣ? የእኔ ገንዘብ የት ነው? ፑንኪ የእኔ ገንዘብ የት ነው? እሺ ወንድሜ፣ እሺ እመልስልሃለሁ። ገንዘቡን ከቦርሳዬ አወጣለሁ። ከዚያ ቦርሳውን ከፍተውና ከዛ ተመልከት፣ ቁልፉን ልክበት። ዋሌቴ ቁልፍ ነው። ይኸው ገንዘቡ። አወጣለሁ፣ ገንዘቡን አወጣለሁ። ተው ድራማውን። በመጨረሻ ገንዘቤ ተመልሶልኝ። ይሄ መታወቂያ ምንድን ነው? ፑንኪ አንተ ምርጡ ሙስሊም አይደለህም። እንደገና እንሞክር። ሰላም ወንድሜ፣ እና የተወሰነ ገንዘብ ልበደርህ እችላለሁ ወንድሜ? በእርግጥ አሁን ያስፈልገኛል ታውቃለህ፣ ለመሰረታዊ ፍላጎቶችና ለመሳሰሉት። ግን እኔ በሚቀጥለው ወር እንደምመልስልህ ቃል እገባለሁ። አዎ ልክ ነው፣ በሚቀጥለው ወር ቃል እገባለሁ። ያው ነገ ስራ አግኝቻለሁ፣ ስለዚህ ነገ ተጨማሪ ገንዘብ ይኖረኛል። ስንት ነው የሚያስፈልግህ ወንድሜ? ወደ 100 ብር። ምን 100 ብር እንዴ? ጭራሽ በወሩ መጨረሻ ላይ እና 100 ብር። ይሄ ፑንኪን የተባለ ልጅ በጣም አስቸጋሪ ነው። የልጅ አባት መሆኑን ያውቃል እኮ ገንዘብ ሊያበድረው አይገባው። የማይሆን ነው። ይሄ ወንድሜ እያሰበ ነው ገንዘቡን ለማበደር። አውቃለሁ፣ የፑንኪን ልብ ላለመስበር መንገዶችን ለማግኘት እያሰበ ነው። በትክክል 100 ብር ብቻ ነው ያለኝ። ምን? ከምር ልታበድረው ነው እንዴ ወንድሜ? ግን አንተ ገንዘቡ ያስፈልጋል እኮ። በየጊዜው ሰዎች ዋጋቸውን ከፍ ሊያደርጉ ወይም ሊያሳንሱ በሚችሉ ምርጫዎች ፊት ይቆማሉ። በዚህ ሰዓት ምርጡ ወንድሜ ፈተና ላይ ነው። ጊዜ ቀስ ብሎ የሚሄድ ይመስላል። እሱ ስላሉት ኃላፊነቶች ሁሉ ያስባል። በመልካምና በመጥፎ ምክንያቶች ከራሱ አስተሳሰብ ጋር እየተዋጋ ነው። ሆኖም ግን ምክር ስለሚያስታውስ አእምሮ ሰላም ይኖረዋል። ከረሱል ሰለላሁ ዐለይሂ ወሰለም የተሰጠ ምክር። ወንድሜ እየሳቀ ነው። ይኸው ወንድሜ 100 ብር ውሰድ። ወንድሜ አመሰግናለሁ። እንዴት እንዲህ የተረጋጋ መሆን ቻልክ? ምንም አይደል ወንድሜ፣ የረሱል ሰለላሁ ዐለይሂ ወሰለም ቃል አስታውሻለሁ። በዱንያ ሸክም ውስጥ ያለን ሙስሊም ከሸክሙ ያቀለለ አላህ ሱብሓነሁ ወተዓላ በፍርድ ቀን ሸክሙን ያቀልለታል። ወንድሜ፣ ሄይ ፑንኪ፣ መኪናዬን ተጠቀም፣ እንካ። ለአንዳንድ ነገር ልትጠቀምበት ትችላለህ፣ ተጠቀምበት። እሺ። ሄይ እንካ የገንዘብ ቦርሳዬን ውሰድ። የምትፈልገውን ሁሉ ውሰድ። ገንዘቤን ተበደር፣ እባክህ ተበደር። በጣም አመሰግናለሁ ጓዶቼ። ሙስሊም ወደፊት!